ሰላም እንዴት ናችሁ? እኔ ወንድማችሁ ሰለሞን ነኝ። ዛሬ አንድ አጭር መልእክት ነግራችኋለሁ። ለመባረክ ይሄንን ነገር አድርጉ። ዮሴፍ እግዚአብሔር ህልም አሳየው። ካሳየው ከህልሙ ጀምሮ ልክ ዮሴፍ ታላላቅ ቻሌንጆች ወደ ህይወቱ መጥተዋል። ታላላቅ ትዕግስት የሚያስጨርሱ ፈታኝ የሆኑ ነገሮች መጥተዋል። ዮሴፍ እንዲሁ ዝም ብሎ ወደ ንግስና አልሄደም። ወደ ህይወታችን ያየነው ራእይ ለማስጣል ብዙ ነገሮች ይመጣል። በሰው ይመጣል፣ በሁኔታ ይመጣል፣ በጤናችን ይመጣል፣ በብዙ ነገር ይመጣል። እነዛ ከውጪ የሚመጡ ነገሮች ግን እኛን አይጥሉንም ወይም እኛን አያሸንፉንም፣ ካየንበት አያስቀሩንም። እኛን ካየንበት የሚያስቀረን የራሳችን መሻት ነው። እኛ ላይ ያለ ክፉ መሻት ከህልማችን ያጨናግፈን። ወገኖቼ እነግራችኋለሁ፣ ዛሬ አንድ ሚስጥር ነው ምነግራችሁ። እናንተ ላይ የተጣበቀ ማንኛውም እግዚአብሔርን ማያስከብር ነገር ይነሳ። ያ ልክ ከተነሳ ሰዓት ጀምሮ እግዚአብሔር ወዳየላችሁ መግባት ይሆናል። እግዚአብሔር ወዳስቀመጠላችሁ መሄድ ይሆናል። ምንድን ነው ለእግዚአብሔር መተው ያለባችሁ?